ጉድ የለ የሀገሬ ልጆች። እና በሳውዲ የተፈጠረውን ነገር ብዙ የሰማችሁ ትኖራላችሁ፣ ያልሰማችሁ ትኖራላችሁ ማለት ነው። በጣም ሶሻል ሚዲያ ላይ እየተዘዋወረ ነው። አረቦቹም እኛም የኢትዮጵያ ዜጎች ማለት ነው። እና ሰላም ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ ጥሩ። ከእናንተ ጋር እንዴት ነው? ስራ ሁሉ ሰላም ነው ወይ? አዲሶች ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ ሼር አድርጉልኝ፣ አበረታቱኝ፣ ቤተሰብ ሁኑ እና የሀገሬ ልጆች ይህን ሰሞን ከ3 ቀን በፊት ይህን ሰሞን በቃ ወሬው ደግሞ እና የሀገሬ ልጆች እህቶቼ ወንድሞቼ ልንሰራ እስከወጣን ጊዜ ድረስ ቢያንስ የተወሰነ ነገር መታገስ ብንችል ማለት ነው። አሁን ይሄ ነው ማለት አልችልም። ለምን እሱ ያለበትን የሚያውቀው ልጁ ስለሆነ እኛ አሁን ብዙ ነገር ማለት አንችልም። የደረሰበትን ነገር አናቅም። ግን ቢሆንም እህቶቼ ወንድሞቼ ቢያንስ ለመታገስ መሞከር ነው ማለት ብዙ ነገሮች ሊያሳስቱን ይችላሉ። ሰይጣን ከባድ ነው። ግን ቢሆንም ደግሞ ለመታገስ መሞከር ከእንደዚህ አይነት ነገሮች ደግሞ ራሳችንን መጠበቅ ነው። ካልሆነ የዛ ቤት ውስጥ የማይመች ከሆነ መውጣት አለ ወይም ደግሞ ከዛ ቤት መጥፋት አለ። አሁን ይሄ ልጅ ደግሞ እረኛም ከሆነ ከዛ ቤት መውጣት ይችላል። በእነሱ ስራ አይደለም፣ ከፊሎቹ አይደሉም። መውጣት ይችል ነበረ። ደሞዙም ተይዞበት ሊሆን ይችላል። ግን የባሰ ሌላ ችግር ነው አሁን ያመጣው ማለት ነው። ግን የሆነ መፍትሄዎችን መፈለግ ነው እንጂ ሰውን በመግደል ምንም አይነት መፍትሄ የምናመጣው ነገር የለም። እና የሀገሬ ልጆች እንደው በቻላችሁ መጠን ማለት ነው ለመታገስ ሞክሩ። መፍትሄ ካለው መፍትሄ ለማሰብ ሞክሩ እንጂ እንዲህ አይነት ውሳኔዎችን በራሳችሁ ላይ በሰዎቹ ላይ አታድርጉ። አንደኛ ነገር አሁን ይሄ ልጅ አልተያዘም ነው እስካሁን የሚባለው። ተያዘም አልተያዘም ዞሮ ይሄ ልጅ መያዙ አይቀርም። ከተያዘ ደግሞ ያለው ምርጫ በሸሪዓ ስለሚተዳደር የገደለ ይገደል የሚባለው ማለት ነው። ስለዚህ አሁን ይሄ ልጅ ቤተሰብ አለ፣ እናት አለ፣ አባት አለ። አሁን ይሄንን ነገር እንዴት ነው? በጣም ከባድ ነው። ማርያምን እባካችሁ ትዕግስት ይኑራችሁ። በቃ እንደው ማይቻል ከሆነ በቃ መተው ትታችሁ መውጣት። እኔ ቢሆን ደሞዙን ይዞበትም ቢሆን ሌላ ምግብም ተሰርቶበት ቢሆን ባይገድል ባይ ነኝ። እንግዲህ እግዚአብሔር ደግሞ እሱንም አመጣበት። ሟቹንም እንግዲህ የቀደረበት የሆነ ነው። መሞቻው ብዙ የሆነ የዚህኛው ደግሞ በሰዋት ጥራ አለው ማለት ነው። እና ሀገሬ ልጆች እንደው ትንሽ በእናታችሁ ታገሱ። የሰው ቤት ከባድ ነው እናውቃለን። እኛም እዛው ስለሆነ ማለት ነው። ግን ለመታገስ መሞከር ነው። ደግሞ አበሾች እኛ ማለት ነው ለምንድን ጥሩ አድርጓል ምናምን ደህና እንደሰራ ማለት ነው። ልጁ ያለበትን በእርግጥ አናውቅም። ግን እንደዚህ እያደረጋችሁ ደግሞ አታበረታቱ ነው። እነዛኞቹም ደግሞ ለእኛ መጥፎ አመለካከት ነው የሚኖራቸው ለምንኖረው ለሌሎቻችንም ለሁሉም ማለት ነው። እንደውም ስማችን አያምርም። እንደውም የባሰ ሌላ ችግር። ስለዚህ እባካችሁ ራሳችሁን ጠብቁ። ደሞዛችሁን ደግሞ አታጠራቅሙ። እነሱ ጋር በየወሩ ስጡ ማለት አስለምዷቸው። ደሞዛችሁን በሰዓቱ ከተቀበላችሁ ምግባችሁን በሰዓቱ የምትበሉ ከሆነ ቢያንስ የተወሰነ ነገሮች ይቀንሳሉ። እነሱም እኛን ለማጥፋት የሚፈልጉት ወይም እኛን በሆነ ምክንያት አድርገው ማስወጣት የሚፈልጉት ደሞዛችን ሲጠራቀምባቸው ነው። ያንን ብር ላለመክፈል ወይ ያሳፍሩናል ወይ የሆነ ነገር ፈልገው እኛን ለማጥፋት ይፈልጋሉ ማለት ነው። ስለዚህ በየወሩ አይ አንቺ ጥሩ ነሽ፣ አይ አንተ ጥሩ ነህ ይቀመጥልኝ አትበሉ። ራሳችሁ ያዙት። ራሳችሁ ብትይዙት ምን ይሆናል? ብራችሁ ምንም አይሆንም። ካስቀመጥኩት መቼም አይጠፋም። ያው ካጠፋሁት ነው የሚጠፋው። ስለዚህ ራሳችሁ ብራችሁን ያዙ። ከእንደዚህ አይነት ነገር ደግሞ ራሳችሁን ጠብቁ። የሀገሬ ልጆች በእናታችሁ በሰላም እንግባ። ለሌላውም ጦስ አንሁን። ትዕግስታችን የሚፈታተን ነገር እንኳን ቢመጣ በቃ
ያለውን የቤተሰቦቻችንን እዛ ያሉትን እንሰባቸው በሰው ሀገር ላይ ወጥተን አንቅር እና እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን። ሁላችንም በሰላም ሰርተን ወደ ሀገራችን ተመላሽ አድርገን እና ሰላማችሁ ብዝት ይበልልኝ። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ፣ አበረታቱኝ ሀገሬ ልጆች። ወዳችኋለሁኝ። ሰላማችሁ ይብዛ እና አዲሶችም ሰብስክራይብ አድርጉ፣ ነባሮችም ቤቴን ላይክ ሼር አድርጉ። ወዳችኋለሁ ሀገሬ ልጆች። ሰላም ሁኑልኝ።